አንዱ የቤት ለቤት ህክምና አካል የሆነው የቤት ለቤት የምክር አገልግሎት ሲሆን በዚህ ውስጥም በዋናነት ለስር የሰደዱ ህመም ላለባቸው ታማሚዎች የሚወስዱትን መድኃኒቶች ሪቫይዝ ማድረግ እንዲሁም ደግሞ ኦቨር ዘ ካውንተር ወይም ደግሞ በማንኛውም ሰዓት ከፋርማሲ ሄዶ የሚገዙት መድኃኒት ከሚወስዱት በቋሚነት ከሚወስዱት መድኃኒቶች ጋር ያላቸውን ግንኙነት እንዲሁም ሳይድ ኢፌክት በግልጽ ማብራራትና እንዴት አድርጎ መውሰድ እንዳለባቸው ከዶዜጁ ከፍሪኩዌንሲው እንዲሁም ከዱሬሽኑ አኳያ አብሮ ቁጭ ብሎ ማማከር ይሆናል። ለምሳሌ ያክል ለከፍተኛ የደም ግፊት ህመም ወይም ለሃይፐርቴንሽን እንደ አሚሎዲፒን ኦር ካልሲየም ቻነል ብሎከርስ እንደ ኤሲ ኢንሂቢተርስ ኢናራፕሪር እነ ሎሳርቴንስ ኦር አዘር አርብስ እነ ቲያዛይድ ላይክ ዳዩሬቲክስ ኦር እንዲሁም እንደ ቤታ ብሎከርስ ሊወሰዱ ይችላሉ። ታዲያ እኚህ በቋሚነት በታዘዙላችሁ ልክ ሳይቆራረጡ ይወሰዳሉ። እነኚህ መድኃኒቶች ያለ ሐኪም ምክር በድንገት ማቋረጥ በፍጹም የተከለከለ ነው። እነኚህ መድኃኒቶች ላይ እነ ኤንኤስኤድስ ለምሳሌ ኢቡፕሮፌን፣ ዳይክሎፌናክ እንዲሁም ሌሎችን የምንወስድ ከሆነ ለምሳሌ ከኤሲ ኢንሂቢተርስ ወይም ከአርብስ ጋር የሚወሰዱ ከሆነ አጣዳፊ የኩላሊት ጉዳትን ሊያስከትሉ ይችላሉ ወይም ደግሞ የደም ግፊታችንን ሊያወርዱብን ይችላሉ። እንዲሁም ደግሞ ከሌሎች የፖታሺየም ሳፕሊመንቶች ጋር አብረን እነኚህ ኤሲ ኢንሂቢተርስ አርብስ ኦር ስፓይሮኖላክቶን የምንወስድ ከሆነ ከፍተኛ የሆነ የፖታሺየም የደም መጠን ከፍ ሊያደርጉብን ይችላሉ። እኚህንና የመሳሰሉ የመድኃኒት አሰጣጥ፣ ዶዜጅ፣ ፍሪኩዌንሲ፣ ድግግሞሽ እንዲሁም ደግሞ ለምን ያህል ጊዜ ይወሰዳል የሚሉትን ምክሮች በቤት ለቤት የምክር አገልግሎት ከኛ ያገኛሉ። ስለደወሉልን እናመሰግናለን። ፎሎ፣ ላይክ፣ ሼር ኤንድ ኮሜንት በማድረግ ይቀላቀሉ። እናመሰግናለን።